ጤና ይስጥልኝ አድማጮች እንደምን ቆያችሁ። ከአሃዱ ኒውስ በሰዓቱ የተሰሙትን መረጃዎች ወደ እናንተ ለማድረስ ብቅ ብያለሁ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ክቡራትና ክቡራን እስከ ፍጻሜው አብራችሁኝ ብትቆዩ በዚህን ሰዓት የመረጃ ጊዜ ወደ እናንተ ከማደርሳቸው መረጃዎች መካከል በዋናነትም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ወደ ካይሮ የ5 ቀናት የሥራ ጉብኝትን ማድረጋቸው የሚታወስ ነው። ታዲያ ይህንንም ተከትሎ የተለያዩ ትንታኔዎች የተለያዩ ዘገባዎች እየወጡ ይገኛሉ። ከነዚህ ዘገባዎች መካከልም እንግዲህ ሆርን ሪቪው ያወጣው ዘገባ እጅግ መነጋገሪያ የሆነ ጉዳይ ሆኗል። ሆርን ሪቪው በዘገባው ላይ የተለያዩ ጉዳዮችን አንስቷል። በተለይ ደግሞ ከነዚህ መካከል አነጋጋሪ የሆነው ጉዳይ ኢትዮጵያ የቀይ ባህርን የምታገኝ ከሆነ የቀይ ባህርን አክሰስ ማድረግ የምትችል ከሆነ ግብጽን በቀጥታ የሚጎዳት መሆኑንና ስትራቴጂካዊ የበላይነቷን ኢትዮጵያ እንደምትነጥቃት ስጋት እንዳላትም ጭምር መረጃዎችን አውጥቷል። ይሄንን ትንታኔ ወደ እናንተ በዝርዝር የማደርስ ይሆናል። እስከ ፍጻሜው እንድትከታተሉ እጋብዛለሁ። በሌላ መረጃችን ክቡራን አድማጮች በደቡብ ሊባኖስ በተፈጸመ ጥቃት ሰዎች መሞታቸው ተሰምቷል። እስራኤል ይሄንን ጥቃት እንዳደረሰችው ነው እየተነገረ የሚገኘው። እንግዲህ ከአመት በፊት የተኩስ አቁም ስምምነት ተደርጎ እንደነበረ የምታስታውሱት ነው። ያንን የተኩስ አቁም ስምምነትም እንደተጣሰ ነው እየተነገረ የሚገኘው። ከስፍራው የተሰማውን መረጃ በዝርዝር ወደ እናንተ የማደርስ ይሆናል። ፕሬዚዳንት ዶናልድ ትራምፕ ለቻይና ማስጠንቀቂያ ልከዋል። የላኩት ማስጠንቀቂያ ምንድነው? ለተጠየቁት ጥያቄም እንግዲህ ዶናልድ ትራምፕ በምላሻቸው ላይ ሚስጥሬን አላጋልጥም የሚል ምላሽን መስጠታቸው ተሰምቷል። አነጋጋሪ የሆነውን ዜና ወደ እናንተ የማደርስ ይሆናል። እስከ ፍጻሜው እንድትከታተሉ ጋብዛለሁ። ክቡራትና ክቡራን እነዚህንና ሌሎችንም ጉዳዮችን በዚህ ሰዓት የመረጃ ጊዜያችንን ቃኛለን። እስከ ፍጻሜው አብራችሁን ቆዩ። ዝርዝሮቹን አድምጡ መልእክቴ ነው። በቀጥታ ወደ ዝርዝር መረጃዎቹ ሻገራለሁ። ሰናይ ቆይታ ይሁንላችሁ። በደቡብ ሊባኖስ በተፈጸመ የእስራኤል የአየር ጥቃት ቢያንስ 4 ሰዎች መገደላቸውንና 3ቱ ደግሞ መቁሰላቸውን የሀገሪቱ የጤና ጥበቃ ሚኒስቴር አስታወቀ። ጥቃቱ ለአንድ ዓመት ሊሞላው የተቃረበውንና በሂዝቦላና በእስራኤል መካከል የተደረገውን የተኩስ አቁም ስምምነትን የበለጠ አደጋ ላይም ጥሎታል። የሊባኖስ ብሔራዊ የዜና ወኪል እንደዘገበው ጥቃቱ በሚመራ ሚሳኤል የተፈጸመ ሲሆን በናባቲህ ግዛት ክፋርሲር ከተማ ውስጥ ከቀኑ 2 ሰዓት ከ15 ሰዓት አካባቢ አንድ መኪናን ኢላማ አድርጓል። ይህ አዲስ ጥቃት የሊባኖሱ ፕሬዝዳንት ጆሴፍ ኦውን እስራኤል ድርድር ለማድረግ ላቀረቡት ጥያቄ ምላሹን በጥቃት እያሳየች ነው ሲሉ ከከሰሱ ከአንድ ቀን በኋላ መፈጸሙ ውጥረቱን አባብሶታል። ግጭቱ የተቀሰቀሰው እንደ ኤሮፓውያኑ አቆጣጠር በ2023 ሂዝቦላህ ከጥቅምት 7 ጥቃት በኋላ ከጋዛ ፍልስጤማውያን ጋር በመተባበር በእስራኤል ላይ ጥቃትን ከጀመረ በኋላ ሲሆን ሁለቱ ወገኖች በኖቬምበር 2024 በተኩስ አቁም ስምምነት ላይ ደርሰው ነበር። ምንም እንኳን ስምምነቱ ቢኖርም እስራኤል በደቡብ ሊባኖስ በ5 አካባቢዎች ወታደሮቿን እንዳስቀመጠችና ስምምነቱን በመጣስ ተደጋጋሚ የአየር ጥቃቶችን እንደምትፈጽም ሪፖርቶች ግን ያመላክታሉ። የተባበሩት መንግስታት ድርጅት ተመድ እንዳለው የተኩስ አቁሙ ከጸና ጀምሮ የእስራኤል ኃይሎች ቢያንስ 111 የሊባኖስ ሲቪሎችን ገድለዋል። ፕሬዚዳንት ኦውን ፕሬዚዳንት ዶናልድ ትራምፕ ባደራደሩት የተኩስ አቁም ስምምነት መሰረት በጥቅምት ወር አጋማሽ ላይ የእስራኤልን ወረራ ለማስቆም ያለመ ቀጣይነት ያለው ድርድር እንዲካሄድ ጥሪን አቅርበው ነበር። ይህ በእንዲህ እንዳለ ፕሬዚዳንት ኦውን በዚህ ሳምንት መጀመሪያ ላይ የእስራኤል ወታደሮች የብሊዳን ድንበር ከተማ በመውረር አንድ የማዘጋጃ ቤት ሰራተኛን ኢብራሂም ሳላሚህን መግደላቸውን ተከትሎ የሊባኖስ ጦር ማንኛውንም አዲስ የእስራኤል ወረራን እንዲመክት ትዕዛዝ ሰጥተው ነበር። የእስራኤል ጦር በበኩሉ በብሊዳ ያከናወነው ተግባር የሂዝቦላን መሰረተ ልማት ለማጥፋት ያለመ እንደነበርና ለቀረበበት ድንገተኛ አደጋ ምላሽ መስጠቱንም ገልጿል። እስራኤል የሊባኖስ መንግስት ሂዝቦላን ትጥቅ ባለማስፈታቱ የስምምነቱን ክፍል አላከበረም ስትል ትከሳለች። ሂዝቦላህ በበኩሉ ትጥቅ የመፍታት ጥሪውን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ያደረጉት የ5 ቀናት የካይሮ የሥራ ጉብኝት በቀይ ባህርና በአፍሪካ ቀንድ ላይ ያለውን ውጥረት ይበልጥ እንዳያባብሰው ስጋት መፍጠሩን አንድ አዲስ ትንታኔ አመላከተ።
የሆርን ሪቪው ኤዲቶሪያል ትንታኔ እንደሚያሳየው ጉብኝቱ በኢትዮጵያና በኤርትራ መካከል እየሰፋ የመጣውን ስትራቴጂካዊ ልዩነትን የሚያጋልጥ ሲሆን በተመሳሳይም ግብጽ ይህንን ክፍተት ለራሷ ጥቅም ለመጠቀም የምታደርገውን ጥረት በግልጽ የሚያመላክት ነው ብሎታል። የኢሳያስ ጉብኝት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ኤርትራ በኢትዮጵያ ውስጥ ላሉ ተላላኪ ቡድኖች የጦር መሳሪያን ማስተላለፊያ መሆኗን እንድታቆም በይፋ ከተናገሩ ከጥቂት ቀናት በኋላ መሆኑ ትኩረትን ስቧል። ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ከ2018 የሰላም ስምምነት በኋላም አስመራ በንግድ በመሰረተ ልማትና በባህር በር ተጠቃሚነት ዙሪያ ኢትዮጵያ ላቀረበችው ተደጋጋሚ የትብብር ጥሪ ዝምታን እንደመረጠች መግለጻቸው ይታወሳል። ለካይሮ የህዳሴው ግድብ መጠናቀቅ እንደ ህልውና አደጋ የሚቆጠር ሲሆን አሁን ደግሞ የኢትዮጵያ የሁለት ባህሮች ዶክትሪን ማለትም የአባይ ተፋሰስና የቀይ ባህር ተጠቃሚነት ጥያቄ የግብፅን ስትራቴጂካዊ የበላይነትን የበለጠ እንደሚፈታተነው ትንታኔው አመላክቷል። በዚህም ምክንያት ግብጽ አስመራን እንደ አጸፋዊ ሚዛን በመጠቀም የኢትዮጵያን ቀጠናዊ ተጽዕኖ ለመግታት በንቃት እየሰራች መሆኑም ተገልጿል። የግብጽ የውጭ ጉዳይ ሚኒስቴር ከኢሳያስ ጉብኝት በኋላ የኢትዮጵያን የቀይ ባህር ጥያቄ በይፋ ማጣጣላቸውም የካይሮን ለአስመራ ያላትን ድጋፍ የሚያመላክት ነው ተብሎለታል። ትንታኔው እንደሚያሳየው ፕሬዝዳንት ኢሳያስ በ2018 ለውጥ የኢትዮጵያን የውስጥ ጉዳይ ለመቆጣጠር አስበው የነበረ ቢሆንም የአብይ አስተዳደር ይህንን እድል በመዝጋቱ አስመራ ወደ ባህላዊ የማናጋት ሚናዋ ትራዲሽናል ፖስቸር ኦፍ ዲስራፕሽን ተመልሳለች ይላል። በተለይም ጽምዶ ተብሎ በሚጠራው ኔትወርክ ከአዲስ አበባ ማዕከላዊ መንግስት ጋር የሚቃረኑ ኃይሎችን የቀድሞ የህወሓት ቅሪቶችንና የተወሰኑ የፋኖ አንጃዎችን እየደገፈች ነው ሲልም ትንታኔው አክሎ ይገልጻል። ትንታኔው ሲያጠቃልልም በኢትዮጵያና በኤርትራ መካከል ለግጭት የሚዳርጉ ሁኔታዎች በከፍተኛ ሁኔታ እየተጠራቀሙ መሆኑን ያስጠነቅቃል። ዋነኛው ስጋት አስመራ የካይሮን ዝምታ እንደ ሙሉ ወታደራዊ ድጋፍ በመቁጠር ግብጽም ሆነች ራሷ ኤርትራ ሊቆጣጠሩት የማይችሉት ግጭት ውስጥ እንዳትገባ ነው ሲልም ትንታኔው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት በ16 ሚኒትስ ፕሮግራም ላይ በሚተላለፍ ልዩ ቃለ መጠይቅ ላይ ቻይና በታይዋን ላይ ወታደራዊ እርምጃን ብትወስድ የሚያስከትለውን ውጤት ታውቃለች ሲሉ አስጠነቀቁም። ነገር ግን ቻይና ደሴቱን ብትወር አሜሪካ የምትወስደውን እርምጃ በተመለከተ ሚስጥሬን አላጋለጥም ሲሉ ከመናገር ተቆጥበዋል። ከጋዜጠኛ ኖራ ኦዶኔል ጋር ባደረጉት ቆይታ ፕሬዝዳንቱ በቅርቡ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ባደረጉት ስብሰባ ላይ የታይዋን ርዕስ በፍጹም አልተነሳም ብለዋል። እሱ ዢ ጂንፒንግ ርዕሱን በፍጹም አላነሳውም፣ ሰዎች በዚህ ትንሽ ተገርመዋል ያሉት ትራምፕ ነገር ግን ምን እንደሚሆን ይገነዘባሉ፣ እሱም ሆነ ህዝቦቹ ፕሬዝዳንት ትራምፕ በስልጣን ላይ እስካሉ ድረስ ምንም አይነት እርምጃን አንወስድም ብለው በግልጽ ተናግረዋል፣ ምክንያቱም ውጤቱን ያውቃሉ ሲሉ አክለዋል። ጋዜጠኛዋ ቻይና በታይዋን የአየር የውሃና የሳይበር ክልል ላይ የምታደርገውን ጫና በመጥቀስ ቻይና ብትወር የአሜሪካን ኃይል ታዛለህ በሚል ላቀረበችላቸው ጥያቄ ትራምፕ ቀጥተኛ ምላሽ ከመስጠት ተቆጥበዋል። ይህ ቃለ መጠይቅ ትራምፕ ከ5 ዓመታት በኋላ ለ16 ሚኒትስ የሰጡት የመጀመሪያው መሆኑም በዘገባው ላይ ተጠቅሷል። ክቡራትና ክቡራን አድማጮች ለሰዓቱ ያልናቸው አጫጭር መረጃዎቻችን እኚህ ነበሩ። ከሰዓታት በኋላ በሌሎች ዝርዝር መረጃዎች እስክንገናኝ በያላችሁበት የዓለም ጫፍ ሰላም ቆዩ።